በዚህ ቪዲዮ ያው ለማየት የምንሞክረው ፎር ሉፕ እና ዋይል ሉፕ ነው ወይ ደግሞ ዲሲሽን ሉፕ ዘን ከዛ ኦብጀክት ኦሪየንትድ ፕሮግራሚንግ እናያለን ማለት ነው። ለጀማሪዎች በሚሆን አለ ከዚህ በፊት ፕሮግራሚንግ ለማያውቁ ጀስት አለ ጀማሪ ለሆናችሁ ብቻ ሊሆናል ብዬ አስባለሁ። ይሄ ቪዲዮ በጣም በቀላሉ ወይ ስለሰራሁት ማለት ነው። ጀስት ፎር ሉፕ ምንድነው፣ ዋይል ሉፕ ምንድነው እና ኦብጀክት ኦሪየንትድ ፕሮግራሚንግ ኢን ጃቫስክሪፕት ማለት ምን ማለት ነው የሚለው ነገር እናያለን ማለት ነው። ሶ እዚህ ጋር ምንም አላደረኩም፣ ኤችቲኤምኤል ፋይል ነው። ይሄ በፊት የጻፍነው ጽሁፍ ነው ፓርት 1 ላይ ያለው ማለት ነው። አልጎሪዝም ከዚህ በፊት ምን አይተን ማለት ነው ባጭሩ ጃቫስክሪፕት ምን እንደሆነ ከዛ ዲክላሬሽን ዌዎች ሌት ኮንስት ምናምን እንደሆነ አይተናል። ከዛ አልጎሪዝም በተወሰነ ደረጃ እና ፈንክሽን አይተናል ማለት ነው። ግን ዛሬ የምናየው ምንድነው ማለት ነው ሉፕ ማለት በተደጋጋሚ መስራት የምንፈልገው ነገር በሉፕ መስራት ስንፈልግ ማለት ነው። ደግሞ በተደጋጋሚ የሚጻፍ ኮድ ሲኖረን በጣም ብዙ በተደጋጋሚ የምናደርጋቸው ኮዶች በሉፕ እንሰራቸዋለን ማለት ነው። ሶ ፎር ሉፕ ተጠቅመን ልንሰራ እንችላለን፣ ዋይል ሉፕ ተጠቅመን ልንሰራ እንችላለን። ሌሎቻቸው በደንብ እናያለን። ዱ ዋይል ሉፕ ማለት ሌሎች አይነት አሉ ሉፖች ማለት ነው። እዛን እዚህ ጋር መጥቼ ክሪኤት ይሄ አሬ ነው ጀስት ባለፈው እንዳይ ነው። ከዛ ከታች ያለው ጋር ስለሚገናኝ እዚህ ጋር ምሳሌውን ብቻ እንየውና እንለፍ። አሬ ማለት የሆነ ስብስቦች ወይ ደግሞ ጀስት ብዙ አይነት ስብስቦች አንድ ላይ ስብስበን ማስቀመጥ ማለት ነው። ብዙ አይነት ቫልዩዎች አንድ ላይ ማድረግ እንደማለት ነው። ምሳሌ ሌት ብዬ አንድ፣ ሌት ብዬ ሁለት፣ ሶስት ብዬ ከመዘርዘር እንዳለ ሌትልና የነምበር አይነቶች አንድ ላይ 1 2 3 4 ምናምን ነገር ሰብስቤ ያስቀምጣለሁ። ከዛ ፍሩትስ ብዬ የፍሩት አይነቶች ጀስት መቀላቀል ትችላላችሁ። በነገራችን ላይ እዚህ ጋር መጣችሁ አፕል ብዬ 2 ቁጥር መጻፍ ይችላል፣ 3 ቁጥር መጻፍ ይችላል፣ ወይ ደግሞ ሌላ አይነት መቀላቀል ይችላል። በእርግጥ ግን በዋናነት ብዙ አይነት ዳታ ሲኖሩ እነዛን አንድ ላይ ሰብስበን ለማስቀመጥ የምንጠቀመው ኮድ እንደምባለው አሬ ይባላል ማለት ነው። ጀስት ክሪኤት ኤ ነምበር ኦፍ አሬ ብዬ ቢሰጣችሁ ከ1 እስከ 10 ቁጥር የሚዘረዝርን አሬ ጻፉ ብላችሁ እንደምታደርጉት ሌት ነምበር ብላችሁ ጀስት ቁጥሩን መጻፍ ማለት ነው። ምንም አይነት ኮድ የለውም። ከዛ ኮንሶል ሎግ ላይ ነምበሩን ማየት ነው ማለት ነው። ኮንሶል ሎግ ብላችሁ ይሄን ነምበሩን ከዛ ሪፍሬሽ ላድርገው። ከዛ ቪው ኢንስፔክት እዚህ ጋር 10 ይላል አሬ 10 ከ1 እስከ 10 ዘርዝሩልኛል ማለት ነው። ምንድነው የሚባለው ይሄ አሬ ይሆናል ማለት ነው። ከ1 እስከ 10 ቁጥር ዘረዘራችሁ ማለት ነው። ከዛ ሁለተኛ ኮንሶል ሎግ የሚለው ላጥፋና ጀስት እንደዛ የፍሩት ዝርዝር ያዝልን አሬ ብንፈልግ እዚህ ጋር መጀመሪያ ሌት ብዬ ስም አወጣለታለሁ ፍሩትስ ዘን ያንን አፕል፣ ባናና፣ ቼሪ የፈለጉትን አይነት ፍሩት ዘረዝራለሁ። እስከ 100 200 ይኖረኝ ችግር የለውም። ከዛ እዚህ ጋር ኮንሶል ሎግ ብዬ ፍሩት ለዋለሁ። ኮንሶል ሎግ ፍሩት ስለው እዚህ እንዳለ ፍሩት ውስጥ ያሉ አሬዎች እንዳለ ይዘረግፍልኛል ማለት ነው። ይሄን ሪፍሬሽ ላድርግና ከዛ አውትፑቱን እንየው ማለት ነው። እዚህ ጋር ኮንሶል ሎግ አሬ 5 አይነት አወጣልኝ። እሺ አፕል፣ ባናና፣ ቼሪ፣ ዴት ምናምን ነገር አወጣ። የአፕል የፍሩት አይነቶች እዚህ ጋር መጥቼ እንደዛው በቃ ሁሉንም እንደዛ ያደረግን አሬዎችን መዘርዘር እንችላለን ማለት ነው። ሶ አሬ ማለት በጥቅሉ ይሄንን ነው። ከዛ በዛ በመቀጠል እንደዚህ ብዙ አይነት መዘርዘር የሚጠበቅብን እንትኖች ሲኖሩ አንድ ላይ ጠቅለል አድርገን ለመጥራት ስንፈልግ እንደምንጠቀመው ሉፕ ማለት ነው። ኢኒሻላይዝ የሆነ ቁጥር እንሰጠዋለን፣ ኢኒሻላይዜሽን እንሰጠዋለን። ኮንዲሽኑ ኬት ስኬት የሚለው ነገር እናስቀምጥለታለን። ከዛ ደግሞ ኢንክሪመንት ያደርጋል ወይስ ዲክሪመንት፣ ከ100 ወደ ታች ነው የሚቆጥረው ወይስ ከ1 ወደ 100 ነው የሚቆጥረው የሚለው ነገር ኢንክሪመንት እና ዲክሪመንት ላይ እናስቀምጥለታል ማለት ነው። በኤግዛምፕል ስናየው በደንብ ግልጽ ይሆንላችኋል። ምሳሌ እንደቀድሞ ክሪኤት ፎር ሉፕ በመጠቀም ፕሪንት ከ1 እስከ 10 ቁጥር ፕሪንት አድርጉ ተባላችሁ። ፎር ሉፕ በመጠቀም ኤግዛምፕሉን እዚህ ጋር ላሳያችሁና ከ1 እስከ 10 ያለ ቁጥር ፕሪንት አድርጉ ብላችሁ ትመጡና እዚህ ጋር 20 አድርገዋለሁ። እሺ 10 ላድርገው። ከ1 እስከ 10 ቁጥር ፕሪንት አድርጉ ብላችሁ ከዛ ይሄንን እሺ ሌት ፎር የሚል ኪወርድ አለ። ፎር ብላችሁ ትጀምራላችሁ። ከዛ ቅነት ከፍትና ሲንታክሱ ከፈለጋችሁ ልጻፍላችሁ እዚህ ጋር ፎር ብዬ እጽፋለሁኝ። ከዛ ቅንፍ ውስጥ ነው ማስቀምጠው ሁሉም ኮንዲሽን። ከዛ ያ ፋንክሽን እንደሆነ እንደዚህ እንጽፍለታለን። እዚህ ፎር ሉፕ ውስጥ የምንጽፈው ምንድነው? 3 አይነት ነገር ምንድነው ያልኩት? ኢኒሻላይዜሽን፣ ኮንዲሽን እና እዚህ ጋር ኢኒሻላይዜሽን ሲባል መነሻው ስንት ነው? ደግሞ መነሻው ምንድነው? መነሻ ላይ ምሳሌ
ስንት ይሆን? ጀስት እዚህ ጋር አሪያችን ዲክሌር እናድርግና እሺ መነሻው ስንት ይሆን? ለምሳሌ ኬ ልበልና መነሻችን 1 እናድርጋት። ከዛ እስከ 10 ስለሆነ ፕሪንት የምናደርገው። ኮንዲሽኑስ ኬት ስኬት ነው የሚሄደው። ይሄንንስ ኮንዲሽኑ አይ ወይ ደግሞ ኬ ኢኳል ቱ ኦር ኬ ሌዛን ጀስት ይፈልጋችሁ ማለት ይቻላችሁ። ኬ ሌዛን 10 ወይ ደግሞ 11 ብሎ ራሱ ተመሳሳይ ነው የሚወጣልኝ። እዚህ ጋር ኢኳል ቱ ስላለው 11 ብትሉት ከ11 በታች ያለ ኢንክሪመንት ማለት አንድ እየጨመረ ይሄድ እንደማለት ነው። ወይ ደግሞ ኢንክሪመንት ማድረግ በፈለጋችሁ ልክ እየጨመረ እንዲሄድ ከፈለጋችሁ ኢንክሪመንት ወይ ደግሞ ዲክሪመንት ተጠቀማላችሁ። ሶ ኢንክሪመንት እንጠቀም። እዚህ ጋር ኬ ፕላስ ፕላስ ላድርገው። እሺ ኬ ፕላስ ፕላስ ጨረስን እንደማለት ነው። አሁን ቫሪያብል ዲክሌር አድርገን ጨረስናል። ከዛ ይሄን አስፈላጊ አይደለም እናጥፋና እንቀጥል። እሺ ኮንሶል ሎግ ላይ እንጥራው። ኮንሶል ዶት ሎግ ብዬ ማን ነው የምጠራው ማለት ነው? ዲክሌር ያደረግነውን ኬ ማለት ነው። እሺ ኬ እንጠራታለን። አሁን የኬ ውጤት እናያለን። እስከ 10 እስከ 11 ነው ሌዛን ብለን እንትን ስላልነው እስከ 10 ነው የሚሄድነው ማለት ልክ 11 ላይ ሲሆን ፎልስ ስለሚሆን ይቆማል። ዘን እዚህ ጋር ሪፍሬሽ ላድርገው ኮንሶል ሎግ ላይ ይመጣልናል። ይሄንን ኮሜንት ላድርገው እንዳያመዛግበን። ሶ ይሄንን ሪፍሬሽ ላድርግ። ኮንሶል ሎግ እንክፈት። ያው ከ1 እስከ 10 ዲክሌር ያደርግና ያክሎጣልን ጀስት በፈለጋችሁ ልክ ነው። እዚህ ጋር 20 ቢሆን ምሳሌ 100 ራሱ ብትሉት 110 ነው የሚያወጣልኝ። ምሳሌ ኬ ከ100 እስከ 110 ነው ያልኩታ 109 ድረስ ይጽፍልኛል ማለት ነው። መነሻና መድረሻ ቁጥሩ ብቻ መጻፍ ነው። ከዛ ማቆም የሚፈልጋችሁበት ልክ እንዲሄድ ነው። እሺ ኮንሶል ሎግ ላይ ሄዳችሁ ብታዩት ይሄው እስከ 109 ጻፈልኝ። አይ እኔ እዚህ ጋር መጨመር የሚፈልገው አንዳንድ ብቻ አይደለም 5 ነው ብትሉ ጀስት እዚህ ጋር ብቻ መጣችሁ ኬ ፕላስ ጀስት 5 ብላ ማለት ነው የሚጠብቀው ከእናንተ። ኬ ስንት ጊዜ ይጨመር እንደማለት ነው? 5 ጊዜ ይጨመርልኝ እንደማለት ነውና ኬ ኢኳል ቱ ኬ ፕላስ 5 ጊዜ ይጨምርልን እንደማለት ነው። 5 ጊዜ ይጨመረ ይሄዳል እንደማለት ነው። ለምሳሌ ሪፍሬሽ ላድርግ። ከዛ ኢንስፔክት ላድርገው። ኮንሶል ሎግ ይሄው 5 1 5 11 21 26 ያለ 5 ጊዜ እየጨመረልን ይሄዳል። ይህ ምንድነው የሚባለው? በአጠቃላይ ፎር ሉፕ። እዚህ ጋር ኢኒሻላይዝ ቁጥር አለ፣ ከዛ ኮንዲሽኑ አለ ከየት እስከየት የሚሄድ የሚፈልገው፣ ከዛ ደግሞ ኬ በምን ያክል ኢንክሪመንት ያደርገው ደግሞ ይጨምራል ያም ደግሞ ይቀንስ የሚለው ነገር እናያለን ማለት ነው። እዚህ ጋር ምሳሌ ሌላ ምሳሌ ቀይረን ላስረዳችሁና በደንብ ግልጽ ይሆንላችኋል። ሌሎችንም ኤግዛምፕሎች ስላሉ እንደዛ እዚህ ላይ እንቆይ። አሁን ይሄ ያየነው ነው ከ1 እስከ 10 የሚቆጥረው ነው። ሁለተኛ ክሪኤት ኤ ሉፕ ፎር ፕሪንት ኤሌመንትስ ዛት ፍሩትስ አሬ። ፍሩትስ አሬ ያለን ያንን ፕሪንት የሚያደርገው የፍሩቶች ዝርዝር ነው። እሺ ያንን እንዴት እንደምንሰራው ላሳያችሁ። ሶ ፍሩትስ ብለን ዲክሌር አድርገን የፍሩቶች ዝርዝር ጻፍን። አፕል ባናና ብለን እዚህ ጋር የፍሩቶችን ዝርዝር ጽፋለሁኝ። ከዛ ፎር ብዬ ሌትስ አይ ኢኳል ቱ መነሻው ነው ኢኒሻላይዜሽኑ ስንት ነው? ኢንዴክስ አሬው 0 ይሆናል ማለት ነው። ኢንዴክስ መነሻው ስንት ነው? የኛው 0 ነው። ሶ 0 አስገባለታለሁ መነሻው። አይ እኔ አንድ ነው የምፈልገው ብትሉ አንድ ቁጥር ማን ነው? ባናና። አይ 2 ነው መነሻው የሚሆን እንዲፈልግ የፈለኩት ብትሉ 2 ቁጥር ታደርጉታላችሁ ማለት ነው። ሶ አሁን ከ2 ቁጥር ተነስቶ ከዛ ፍሩትስ ሌንግዝ ማለት ፍሩት እስከ መጨረሻ ማለት ነው። እዚህ ጋር ማን ነው የሚያቆመው? ኤልድ ቤር የሚላይ እስከሚለው ድረስ ይሄዳል ማለት ነው። እየቆጠረ ከመነሻው አይ ነው መነሻው እስከዛ ድረስ ሂድልኝ። ከዛ አንዳንድ እየጨመርክ ሂድ እንደማለት ነው። ዘን ኮንሶል ሎግ ላይ ቅድመ ፍሩትስ ብለን እንጻፍ ነው እንደቀደመው ማለት ነው። ኮንሶል ሎግ ላይ እሱን እናወጣለን ማለት ነው ባጭሩ። ሀይር እሺ ይሄንን ሪፍሬሽ ላድርግና ላሳያችሁ ምን ፕሪንት እንደሚያደርግ ግልጽ ነው። ያው ከሁለት ቁጥር ጀምሮ ሁለት ቁጥር ማለት ነው ቼሪ ዴት እና ኤልድቤሪ የሚለው ነገር ፕሪንት ያደርግልናል ማለት ነው። ይሄንን ኢንስፔክት ብዬ ላሳያችሁ። ከዛች ጋር ኮንሶል ሎግ ላይ ብታዩት ያው ቼሪ ዴትስ እንደ ኤልድቤሪ ብሎ ይዘረዝልናል ማለት ነው። ባጭሩ ይሄንን ነው ፎር ሉፕ ማለት። ኢኒሻላይዝ አለ፣ ኮንዲሽን አለ፣ ከዛ መጨረሻ ላይ ማቆሚያ። አሁን ሌላ ደግሞ እንስጣችሁ በደንብ ግልጽ ይሁን። ኤግዛምፕል ሲደጋገም ግልጽ ነው። ፕራክቲስ የሚባለው ይህ ነውና ሶስተኛ ኤግዛምፕላችን ከዛ ሪፍሬሽ ላድርግ።
ይሄን ሪፍሬሽ ላድርግና እዚህ ጋር ኢንስፔክት አድርጌ ላሳያችሁ። ከዛ ኮንሶል ሎግ እሺ ፐርፕል፣ የለው፣ ብሉ፣ ግሪን እና ሬድ። አሁን የተጠቀመው ምንድነው? ኢንክሪመንት ከላይ ጀምሮ ወደ ታች ሄደ ነው ማለት ነው። ከከለር ሊንግዙ ከመጨረሻው ጀምሮ መነሻው መጨረሻው ነው ማለት ነው። እዚህ ጋር ዲክሌር ስናደርግ አይ ኢኳል ቱ ከለር ሊንግዛል ከመጨረሻው ጀምረህ ወደ ታች ናለኝ። ሶ አንዳንድ እየቀነስክ ይመጣልናል ማለት ነው ከመጨረሻው። ከዛ እስከምን የመጨረሻ ኢንዴክስ ድረስ የመጨረሻ ኢንዴክሱ 0 ነው አይደል? ሬድ ድረስ ማለት ነው። ዘን ዲክሪመንት ያደርጋል አንዳንድ እየቀነሰ ይሄዳል። መጨረሻ ላይ ከለር ፕሪንቱን ያወጣልናል ማለት ነው። ሶ እዚህ ጋር የመጣው ሪዛልት ፐርፕል የለው ምናምን ወደ ታች የዘረዘረው ለዛ ነው ማለት ነው። ኢንክሪመንት ስለተጠቀምን ነው ማለት ነው። ዲክሪመንት ሲሆን ደግሞ ከታች ወደ ላይ ይሆናል ማለት ነው። እሺ ከዛ እዚህ ጋር ክሪኤት ፎር ሉፕስ ዛት ፕሪንትስ ዘ ኤሌመንትስ ዛት ካር አሬ ይሄ እንደዛ ነው። ግጥሜን ጀማሪዎች የሚደርሳችሁ ፎር ሉፕ ምን እንደሆነ አሬ ምን እንደሆነ ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ። ሶ እዚህ ጋር ካር ብለን ዲክሌር ያደረግነው እንትን ላይ አሬ ላይ ምን እንጻፍ? የኤምደብሊው ማርቼዲስ ቶዮታ ምናምን ነገር የመኪናዎች ዝርዝር ተጻፉ። ከዛ ፎር ብሎ ተጀመረ። ኢኒሻላይዜሽኑ ስንት ነው? 0 ኢንዴክሱ ነው እዚህ ጋር የተጻፈው 0 ነው። ከዛ የመኪናዎቹ ዝርዝር ከየት እስከ የት ይሄድልን? እስከ መኪናው መጨረሻ ድረስ ፎርድ ነው እዚህ ጋር መጨረሻ። ካር ሌንግዝ ይሄ የአሬ እንትን ነው ዶት ብለን የምናወጣው እንትን የአሬ ስኬት ሄድ የሚለው ነገር። ሌላ አሬ መጨመር የምንፈልግ እንደማለት ካርስ ብለን ፑሽ እናደርጋለን። ማስወጣት የምንፈልግ ካርስ ብለን ፖፕ ነው መሰለኝ። እንደዛ ያደረግን ብቻ ታይፕስ ኦፍ አሬዎች ናቸውና ሶ እዚህ ጋር ካር ብለን ዶት ሌንግዝ አሬ እስከ አሬው መጨረሻ እንደማለት ነው ባጭሩ። 100 እንኳን ቢኖረን ከ100 እስከ መጨረሻ እንደማለት ነውና ከዛ አንዳንድ ይጨምር እንደማለት ነው። ዘን ኮንሶል ሎግ አይ አለን። አይ ምንድነው? እንትኑ ይሄ መነሻ እንትኑ ማለት ነው። ከዛ ካርስ እዚህ ጋር የወጣውን እኔና ላብራራላችሁ። ጀስት ኮንሶል ሎግ ላይ ማሰማመሪያ ነው እንጂ ሌላ ነገር የለውም። ጀስት እዚህ ጋር ስናየው ሪፍሬሽ አላደረኩትም። ይሄን ሪፍሬሽ ላድርግ። ከዛ ኮንሶል ሎግ እሺ ይሄው ጀስት ከነ አሬው እንዲያወጣልን ስለፈለግን እዚህ ጋር መነሻው 0 ነው BMW። ከዛ ማርቼዲስ አንድ ቁጥር ላይ ነው ቶዮታ ምናምን ያለን እንዲጽፍልን ነው የፈለግነው። ምንም የለውም ተመሳሳይ ነው። ይሄ ብታጠፉትም ምንም ለውጥ አይመጣም። ይሄ ጀስት ካር ብለን ኢንዴክሱ ነው ያለ ኢንዴክሱ ይወጣልና ማለት ነው። ሪፍሬሽ ላድርገው። ከዛ ኢንስፔክት ከዛ ኮንሶል ይሄው ወጣልን ማለት ነው። BMW ምናምን ነገር ሙሉ ዝርዝር ነው ያወጣልናል። እሺ አሁን ወደ ፋይል ሉፕ ነው። ፎር ሉፕ ምንድነው? ጀስት በቃ ወደ ፈለግነው አቅጣጫ የፈለግነውን ያክል ይሄዳል ማለት ነው። እኛ እንገድበዋለን። ኢኒሻል አለው፣ መሀል ላይ ኮንዲሽን አለ፣ መጨረሻ አለው። እኛ የፈለግነው ሉፕ ነው የሚሄደው ማለት ነው። ዋይል ሉፕስ ምንድነው ካላችሁ፣ ዋይል ሉፕ ጀስት ራሱ ነው ሉፕ የሚያደርገው የሚሽከረከረው ማለት ነው። ግን ማቆሚያ እስከሰጠነው ድረስ ማቆሚያ ካልሰጠነው አያቆምም። ጀስት ይሄዳል ማለት ነው። 1000 ሜትር ይሄዳል። ግን ያንን ሉፕ የሚቆመው ፎልስ የሚያደርገው ነገር ሲኖር ይቆማል ማለት ነው። ምሳሌ መጀመሪያ ዲክሌር ያደረኩኝ ይሄንን ፍትቼ ባሳያችሁ። ይሄው ጀስት ቀደም ፎር ሉፕ ስንጽፍ ፎር ሉፕ ምናምን እንደምን ወደከለ አሁን ቅድሚያ ዲክሌር እናደርጋለን። ሌትስ ብለን አንድ አደረኩት። ከዛ ፋይል አይ መነሻው ስንት ነው? እስከ 10 ድረስ ሌዛን ኦር ኢኳል ቱ 10 ድረስ ይሄድልናል። ከምን ጀምሮ? ከአንድ ጀምሮ። ዘን ኮንሶል ሎግ ላይ ብናየው ይሄንን ኢንክሪመንት እንዲያደርግ መጨረሻ እንሰጠዋለን። ይሄንን ሄጄ ሪፍሬሽ ባደርገው ከአንድ እስከ 10 ይጽፍልኛል ማለት ነው። ፎርስ የሚያደርገው ነገር እስከሌለ ድረስ ከአንድ እስከ 10 ይጽፍልናል እንደማለት ነው። እዚህ ጋር ከአንድ እስከ 10 ጻፈልኝ ማለት ነው። እሺ ጃቫስክሪፕት ፋንክሽኖች የተወሰኑ ፋንክሽኖች አሉ። እነሱን እንይ። ያው ግልጽ ላይሆን ይችላል በሚለው ያመጣሁት ቀላል ነው። አለርት የመጀመሪያው አለርት ፋንክሽን ነው። አለርት ፋንክሽን ስንጠቀም የሆነ ሜሴጅ ዲስፕሌይ እንዲያደርግልን ከፈለግን ደግሞ የሆነ ፖፕ አፕ አድርገው እንዲታይ ከፈለግን የምንጠቀመው ምንድነው? አለርት የሚባል ፋንክሽን ነው። በኤግዛምፕል እያየን እንሄዳለን። ጀስት ይሄን አለርት ኤግዛምፕል ነው። እዚህ ጋር እሺ ሄሎ ዌልካም ቱ አወር ዌብሳይት የሚል ነገር እንዲጽፍልን ተፈልጎ የተጻፈ ኮንዲሽን ነው። እሺ ዘን ይሄንን ሪፍሬሽ ላድርግና ላሳያችሁ። ጀስት እንደዚህ ነው። ሄሎ ዌልካም ቱ አወር ዌብሳይት። ይህ ምንድነው? አለርት ፈንክሽን ይባላል። ያው አዲስ ሁሉም ነገር አዲስ ሲሆን
እንዳይከብዳችሁ ብዬ ነው ያመጣሁት። ጀስት አለርት ነው። ሁለተኛ ኮንፊርም የሚባል ነገር አለ። ኮንፊርም ደግሞ ዲስፕሌይ የሚያደርገው የሆነ ትዕዛዝ ይኖራል። ያንን ከተስማማን ኦኬ ብለን እንድናልፈው ምናምን ነገር የሆነ ዌብሳይቶች ላይ ስታዩ ኦኬ ከተስማማን ጀስት ኦኬ ብለን እናልፈው። ኮንፊርም ተስማምተን የምናልፈው ነገር ኦኬ ወይ ደግሞ ክሎዝ አድርገን የምንወጣቸው ነገሮች ሲኖሩ የምንሰራውን ኮድ በኮንፊርም ነው የምንጽፈው። ምሳሌ እዚህ ጋር የተጻፈ ኮድ ላሳያችሁና ጀስት ፈጣንበት ደቂቃው እየረዘመ ነው። ከዛ ኮንፊርም ኢንተር የን ነምበር ይልና ዘን ኢትስ ፕሮሰስድ ያደርጋል። ያንን ሪዌንት ቱ ፕሮሰስ እዚህ ጋር ኮዱን ሪፍሬሽ ላድርገው ድጋሚ። እሺ ኢንተር የን ነምበር ኦኬ አልኩት። ከዛ ምን የተካሄደ ነው ኮንፊርም ያደረግከው ነው እንደማለት ነው። ከዛ ዱ ዩ ፕሮሰስ ዘ አክሽን ኦኬ አልኩት ማለት ነው። ሶ ዩ ክሎዝ ዘ ፕሮሰስ ኦኬ ምን ያደረግን ነው ማለት ነው ኮዳችንን ኮንፊርም ያደረግ ነው ማለት ነው። ጀስት እንድትረዱት ያክል ነው። እሺ በዛው ኢፍ እና ኤልስ እኔና እዚህ ያ ኢፍ ኢዝ ፕሮሰስድ ማለፍ ከፈለኩኝ እንዳለ ራይት ያደረገው ሄዳለሁ። ግን ክሎዝ ማድረግ ብፈልግስ ኤልስን ይሰራል ማለት ነው። ለምሳሌ ዩስ ካንስል ዘ አክሽን የሚል ነገር አላየንም በአሁኑ ነገር ላይ። አሁን ሪፍሬሽ አድርግና ኦኬ አልኩት። ጀስት ካንስል ስላደረገው ይሄን ዩስ ካንስል ዘ አክሽን የሚል ነገር ይጽፍልኛል። ኤልስ ጥቅሙ ይሄ ነው ማለት ነው። ጀስት አይታችኋል። ዩ ካንስል ትሩ ነበር ትሩ ያደረግን ሄድና ካንስል ማድረግ ስንፈልግ ልክ ፎልስ የሚሆንበት ሲቹዌሽን ላይ ምንድነው ማለት ነው ኤልስ የሚለው ነገር ይመጣልና ማለት ነው። እሺ ኮንፊርም ካየን ይሁን ብቻ ሲጻፉ ግራ እንዳትጋቡ ያክል ነው። ጀስት ከዛ ፕሮምፕት የሚባል ደግሞ አለ። ፕሮምፕት ማለት ዲስፕሌይ ዲያሎግ ቦክስ ዛት ፕሮምፕት ዛት ዩዘርስ ቱ ኢንፑት ሰም ቴክስት ኦር ዘን ሪተርን ዘ ኢንፑት። የሆነ ኢንፑት እንሰጠዋለን። ጀስት በኤግዛምፕል ነው የሆነ ኢንፑት እንሰጠዋለን። እሺ ኢንፑት ጀስት ኢንፑት አለው እንደ አለርት ሆኖ ግን ኢንፑት ያለው ነገር ነው። ይሄን ሪፍሬሽ አድርገው። እሺ አሁን ይሄ ኢንፑት ይቀበላል። ለምሳሌ what is your name አውክቴክ በለው then ኦኬ ጀስት ሄሎ አውክቴክ የሚል ነገር መጣልኝ። ኦኬ አለቀ ማለት ነው። ጀስት እንደዚህ አይነት ፕሮምፕቶች ሲኖርን የምንጠቀመው ኮድ ፕሮምፕት የሚባል ፋንክሽን ነው ማለት ነው። እሺ ልቀጥል። ሌላ ኤግዛምፕል ልጨምርላችሁ ሞር ግልጽ እንዲሆንላችሁ። ጀስት የሆነ ኢንፑቶች አሉ እዚህ ጋር ኢቭን እና ኦድ የሚል ኮድ ነው። ይሄንን ኢቭን እና ኦድ የሚል ኮድ ነው። ጀስት ይሄንን ሪፍሬሽ ላድርገው። ኢንተር ኢን ነምበር 8 ቁጥር አስገባሁለት። ኦኬ ጀስት ዚስ ኢዝ ኢቭን ነምበር ነው አለኝ። ዘን እንደገና 9 ቁጥር ባስገባለት ይሄንን ኦድ ነው የሚል ነገር እንዲጽፍልኝ የተጻፈው ኮዱ ምንድነው ካላችሁ ፕሮምፕት የሚባለው እንትን በመጠቀም እዚህ ጋር ዲስፕሌይ ያደርግልናል። ከዛ አሁን ሌላ አይነት ፊደል ባስገባለት ደግሞ ፕሊስ ኢንተር ቫሊድ ነበር የሚል ነገር ያመጣልኛል ማለት ነው። ይሄን ጀስት ኮንሶል ሎግ ብላችሁ ማየት ትችላላችሁ። ዶክመንት ዶት ራይት ስላልኩት ነው እዛ ጋር የሚያጻፈልን ያለው። ግን በሆነ ኮድ ላይ ወይ በሆነ ፈንክሽን ላይ አለም ደግሞ በሆነ በኮዳችን ፓርት ላይ ገብተው የሚገኝበት ሰዓት ግራ እንዳትገቡ ነው ፕሮምፕት የሚባለው እንትን የምንጠቀመው እንደዚህ አይነት ነገሮች ሲኖሩ ነው። እሺ ኦኬ አራተኛ ኮንሶል ሎግ ያው ታውቁታላችሁ። ኮንሶል ሎግ ዲበግ እንትናችሁ ኤረር የብራውዘር ቱል ሆኖ የሆነ ኤረር ሲኖር ማየት የምንችልበት አለም ደግሞ የሰራነውን ኮድ እዛው ኮንሶል ሎጋችን ገብተን የምናይበት እንትን ነው። ቀላል ነገር ነው። ጀስት እንደ ኮንሶል ሎግ አይነት ናቸው ከላይ አይናቸው እንዳለ ማለት ነው። እሺ ሴት ታይም አውት የሆነ የሚቆጥር ሰዓት አለን ወይ ደግሞ የያዝነው ደቂቃ ይኖራል ሰከንድ አለን። ያንን ሴት ታይም አውት እሺ ሪፍሬሽ አድርገው። ይሄ ኮንሶል ሎግ የተጻፈው መሰለኝ። ጀስት ኮንሶል አለርት አለ። አለርት ይኖር ለምሳሌ ይሄ 3000 ማለት 3 ሰከንድ እንደማለት ነው። 3 ሰከንድ ሲሞላው አለርት ያሳየናል። ይሄ ስቴፕ ሴት ታይም አውት የሚለው እንትን ነገር አለርት ያሳየኛል። this messages will appear after 3 ሰከንድ ከ3 ደቂቃ በኋላ ነው የሚታይ ከ3 ሰከንድ በኋላ ነው የሚታየን ማለት ነው። ይሄ አለርት የሚለው አለርት ላይ የተጻፈው ኮዳችን ምን ተጠቅመን ነው ሴት ታይም አውት። ሪፍሬሽ አድርገው ዲጋሶ ስለሞላ ነው። ድጋሚ ሪፍሬሽ አድርገው ይቆጥርና 1 2 3 ይቆጥርና አለርቱ ይታየኛል ማለት ነው። እንደዚህ ማለት ነው። አሁን ምሳሌ 1 ሰከንድ ባደርገው ወዲያውኑ ወይ ደግሞ 1000 ላድርገው እዚህ ጋር 1000 ባደርገው ልክ 1 ሰከንድ ማለት ነው ወዲያውኑ አለርቱ ይታየናል ማለት ነው። ሪፍሬሽ አድርገው ጀስት 1 ሰከንድ ብቻ ይቆያል ማለት ነው። 5 ባደርገው 5 ሰከንድ ይቆያል። ሴት ታይም አውት ማለት ነው የሆነ ነገር ይቆጥራል። ከዛ 1 2 3 4 5 እያለ ልክ 5 ሰከንድ ላይ እዚህ ጋር የሆነ
አዲስ ነገር ይታየናል፣ አለርቱ ይታየናል ማለት ነው። ይህ ማለት ነው ሴት ታይም አውት ማለት ወደፊት ያው በደንብ ስንጠቀማቸው በደንብ ግልጽ ይሆንላችኋል። እዛኔ ስንጠቀማቸው ግራ እንዳትገቡ ነው። ሴት ኢንተርቫል ይህ ደግሞ ያው ተመሳሳይ ነው፣ ግን ቁጥር ነው የሚቆጥርልን ካውንት የሚያደርገን ነገር ነው። ጀስት አሁን በ3 ሰከንድ መሃል ልዩነት የሚጽፍልን ኮድ ነው። ሪፍሬሽ ላድርግና ላሳያችሁ። ይሄ ኮንሶል ሎግ ላይ ነው የተጻፈው። ጀስት ኮንሶል ሎግ ነው። እሺ ሪፍሬሽ ላድርግ እና ከዛ ኮንሶል ሎግ ካውንተር 1 2 3 የቆጠረ ነው። ጀስት ረን ማድረግ ከጀመረን በኋላ የሚጽፍ ነው ማለት ነው። እስከ ስንት ነው የተባለው እዚህ ጋር? እስከ 5። ስለዚህ 5 ድረስ ጻፈልን ማለት ነው። እዚህ ጋር 2000 ባደረገው ወይ ደግሞ 1000 ባደረገው በአንድ ሰከንድ ልዩነት ወዲያውኑ ጠቅጠቅ አድርጎ ነው የሚጨርሰው። ኢቭን ኢንስፔክት አድርጌ እስከማየው ድላ ሊጨርስ ይችላል። ከዛ የጅታ እስከ 5 ይህ ማለት ነው። እሺ ወደ ሁለተኛው ፓርት እንሂድ። ይሄኛው የሚደጋገም ነገር ስለሆነ ይናከል አይከበድም። ጀስት ፎር ሉፕ እና ኋይል ሉፕ ይሄ ይመስላል። በነገራችን ላይ ጥያቄ ካላችሁ እዛው መጠየቅ ትችላላችሁ ግሩፕ ላይ፣ አሊያም ዩቲዩብ ላይ ያያችሁ ከሆነ ኮሜንት ላይ መጠየቅ ትችላላችሁ። ግልጽ ያልሆነላችሁ ነገር ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉዌጅ